ሰላም እንዴት ናችሁ? በዛሬው ቪዲዮ ቲክቶክ አውቶሜሽን ለመስራት የሚያስፈልጉ መሰረታዊ ነገሮችን እነግራችሁ። አካውንቱን ከመክፈት ጀምሮ ዊዝድሮ እስከማድረግ ድረስ ያለውን ፕሮሰስ የምነግራችሁ። ሰብስክራይብ ያላረጋችሁ ቪዲዮን ሰብስክራይብ አድርጋችሁ ጀምሩ። በመጀመሪያ የሚያስፈልገን ኢንተርናሽናል የሆነ የቲክቶክ አካውንት ነው። ኢንተርናሽናል ሲባል ከ7 ሀገራት በአንዱ የተከፈተ የቲክቶክ አካውንት ያስፈልገናል። አለበለዚያ በኢትዮጵያ አካውንት ከፍተን አይቻልም። ደግሞ እንዴት እንከፍታለን ካላችሁ ዩቲዩብ ላይ ከዚህ በፊት ሰርቼበታለሁ። ይሄን ቪዲዮ ሙሉውን አይታችሁ መክፈት ትችላላችሁ። እናም አካውንቱን ከከፈታችሁ በኋላ መሰረታዊ ነገር የሚሆነው የምትሰሩት ኮንተንት ነው። አማርኛ ነው ወይስ እንግሊዘኛ? አማርኛ ከሆነ የምትሰሩት አካውንታችሁ ኢንተርናሽናል ይሁን እንጂ ፖስት የምታደርጉትን ቪዲዮ 90% ነው የሚመለከቱት ከኢትዮጵያ። ተመልካቾቻችን ከኢትዮጵያ ከሆኑ ደግሞ ገንዘብ የማግኘት እድላችን በጣም ጠባብ ቢሆንም ግን በጣም ብዙ ቪዲዮዎችን ፖስት በማድረግ የውጭ ሰው እንዲያይልን እያደረግን ገንዘብ ማግኘት ይቻላል። እኔ ግን አሁን ላወራችሁ የምፈልገው ኢንተርናሽናል ኮንተንት ስለመስራት ነው። በኤአይ ሊሆን ይችላል፣ ዩቲዩብ ላይ ፖስት የተደረጉ የእንግሊዘኛ ኮንተንቶችን ስለመስራት ሊሆን ይችላል። እሱም ፖስት እንዴት እንደምታደርጉ ያለውን ነገር ነው የምነግራችሁ። በመጀመሪያ የምትጠቀሙት ስልክ ከሆነ አንድ ቋሚ ስልክ ያስፈልጋችሁ። ሲም የማታስገቡበት አንድ ስልክ ያስፈልጋችሁ። ሲም ካስገባችሁበት በአይፒ አድሬስ ዲቴክት ስለሚያደርገው ሲም በጭራሽ ሊገባበት አይገባም። ኢንተርናሽናል ኮንተንት ለመስራት ያዘጋጃችሁ ስልክ በጭራሽ ሲም እንዳታስገቡ። ዋይፋይ ኮኔክት አድርጋችሁ ነው የምትጠቀሙት። ዋይፋይም ኮኔክት ስታደርጉ በአይፒው ቼክ እንዳይደረግ የምናደርጋቸው ትሪኮች አሉ። እነሱን ልንገር። ዋይፋይ ስንጠቀም ቪፒኤን ግዴታ ነው። እዚህ ጋር ቪፒኤን ፔድ ሊሆን ይችላል፣ ፍሪ ሊሆን ይችላል። ፔድ ቢሆን የበለጠ አሪፍ ነው፣ ሴኩሪ መሆን እድሉ ከፍ ያለ ነው። ፍሪ ቢሆንም ግን ምንም ችግር የለም። ብዙ ሰውም እየተጠቀመ ያለው በፍሪ ስለሆነ መጠቀም ትችላላችሁ። አሪፍ የምለው ፍሪ ቪፒኤን ፒሲ ፎን ይቺን አፕሊኬሽን መጠቀም ትችላላችሁ። እዚህ ላይ ግን ቪፒኤን ኮኔክት ሳታደርጉ በጭራሽ ወደ ቲክቶክ አካውንታችሁ እንዳትገቡ። ቪፒኤን ኮኔክት ሳታደርጉ ገባችሁ ማለት አይፒያችሁን ቼክ ያደርገዋል፣ ወደ ኢትዮጵያ ነው የሚመልሰው። አካውንታችሁን ባይመልሰው እንኳን ተመልካቾቻችሁን ከኢትዮጵያ ነው የሚያደርገው። ስለዚህ ቪፒኤን ኮኔክት አድርጋችሁ ነው ሁሉ ጊዜ ወደ ቲክቶክ መግባት ያለባችሁ። አካውንቱን በዩኬ ክፈቱና ቪፒኤናችሁንም በዩኬ ኮኔክት አድርጋችሁ ነው ፖስት ማድረግ ያለባችሁ። በቃ እንደዚህ አድርጉ። ይሄ ቀላል ትሪክ። ከዛም እንግሊዘኛ ኮንተንት እየሰራችሁ ፖስት ማድረግ ነው። እዚህ ጋር ኮንተንት እንዴት ክሬት እንደምታደርጉ የምትፈልጉ ከሆነ ኮመንት ላይ ጻፉልኝ፣ ያሉትን ቴክኒኮች እነግራችኋለሁ። ግን በኤአይ መስራት ትችላላችሁ። ከፈለጋችሁም ዩቲዩብ ላይ ፖስት የተደረጉ የእንግሊዘኛ ረጃጅም ቪዲዮዎችን እነሱን ቆራርጣችሁ ዋና ዋና ፓርቶችን እያወጣችሁ ቲክቶክ ላይ ፖስት ማድረግ ትችላላችሁ። የራሳችሁን ቫልዩ አድ እያደረጋችሁ ፖስት ማድረግ ትችላላችሁ። እና ፖስት ስታደርጉ በከፈታችሁበት ሀገር ላይ ቫይራል የሆኑ ሳውንዶችን ሃሽታጎችን ብትጠቀሙ የበለጠ ቪዲዮአችሁ የመውጣት እድል አለው። ግን ልነግራችሁ የምፈልገው ኳንቲቲ ማተር ያደርጋል። እንደዚህ አይነት ቪዲዮ ምን ማለት ነው? በቀን ቢያንስ አንዳንድ ቪዲዮ ፖስት ከምታደርጉ በጣም ብዙ ቪዲዮዎች መልቀቅ አለባችሁ። 5፣ 6፣ 7፣ 10 ሊሆን ይችላል። ብዙ ቪዲዮ ፖስት አድርጉ። ከነዛ ቪዲዮዎች ውስጥ የትኛው ቫይራል እንደሚወጣ ይታወቅ። ከዛም አንዱ ቡስት ሲያደርግ የእናንተ አካውንታችሁም ፎሎወራችሁም በዛው ልክ ይጨምራል እና በዚህ ሲስተም መጠቀም ትችላላችሁ። እና ቪዲዮ ፖስት አድርጋችሁ ለምሳሌ የየት ሀገር ተመልካች እየተመለከተው እንደሆነ ቼክ ማድረግ አለባችሁ። የኢትዮጵያ ከሆነ የሆነ የሰራችሁ ስህተት አለ ማለት ነው። አካውንቱን እንደ አዲስ ነው መክፈት ያለባችሁ። አዲስ የዩኬ አካውንት ከአናላቲክስ ውስጥ ገብታችሁ ቪወር ውስጥ ያለውን ነገር ማየት ትችላላችሁ። እሱ አይከብዳችሁም ብዬ አስባለሁ። እናም ለክፍያ ብቁ የምንሆነው 10,000 ፎሎወር እና በወር ውስጥ 100,000 ቪው የሚታይልን ከሆነ ብቁ እንሆናለን ማለት ነው። ያን ጊዜ ባላንሳችሁ ውስጥ ገብታችሁ የሰራችሁትን ገንዘብ ማየት ትችላላችሁ። ሌላው መሰረታዊ ነገር ብዙ ሰው ግራ እየተጋባበት ያለው ነገር ዊዝድሮ የምታደርጉት በፔፓል ብቻ ነው። ከፔፓል ውጪ ዊዝድሮ ማድረግ አትችሉም። በፔፓል ከፍታችሁ ማውጣት ትችላላችሁ። ጥያቄ ምናምን ካለ ያልገባችሁ ነገር ካለ ኮመንት ላይ ጻፉ። በቀጣይ ቪዲዮ ደግሞ ፔፓል እና እንዴት ዊዝድሮ እንደምናደርግ ቪዲዮ ሰራላችኋለሁ። ሰብስክራይብ አድርጋችሁ ጠብቁ።